There have been a lot of theories surrounding Jeffrey Epstein over the years, and with this new massive files release, we are tackling whether or not they prove them right or whether we still need answers. Welcome to ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ የምንመለከተው የዓለማችን ታዋቂ ሰዎች ፖለቲከኞችና ቢሊዮነሮች እንቅልፍ የነሳውን ለዓመታት በሚስጥር ተይዞ ቆይቶ አሁን በ2026 ለሕዝብ ይፋ የሆነውን የጄፍሪ ኤፕስታይን ፋይል ነው። ይህ ፋይል 3.5 ሚሊዮን ገጾች የያዘ ሲሆን በውስጡም አስደንጋጭ ምስሎችን፣ ቪዲዮዎችንና የግል ደብዳቤዎችን ይዟል። ኤፕስታይን ፋይልስ ትራንስፓረንሲ አክት ባወጣው አዲስ ህግ መሰረት የተለቀቁት እነዚህ ሰነዶች የዓለምን ሀያላን እውነተኛ ማንነታቸውን ያወጣ ነው። ታሪኩን ከመጀመራችን በፊት አንድ ጥያቄ እናንሳ። ጄፍሪ ኤፕስታይን ማን ነበር? እሱ ተራ የገንዘብ ሰው አልነበረም። እርሱ በዓለም ዙሪያ ካሉ እጅግ ኃይለኛ ሰዎች ጋር ጥልቅ ግንኙነት የነበረው፣ በቢሊዮን የሚቆጠር ዶላር የሚያንቀሳቅስ፣ ነገር ግን ከጀርባው እጅግ ዘግናኝ ወንጀሎችን የሚፈጽም ሰው ነበር። ኤፕስታይን በኒውዮርክ፣ በፍሎሪዳ፣ በፓሪስ እና ሊትል ሴንት ጄምስ በሚባለው የግል ደሴቱ ላይ ታዋቂ ሰዎችን እየጋበዘ ግብዣዎችን ያዘጋጅ ነበር። ነገር ግን እነዚህ ግብዣዎች ተራ ግብዣዎች አልነበሩም። እንደ አውሮፓውያን አቆጣጠር በ2026 የአሜሪካ ፍትህ ሚኒስቴር ዲኦጄ ያወጣው መረጃ ዓለምን አስደንግጧል። ለዓመታት ምንም አዲስ ነገር የለም ሲባል የቆየው መረጃ በአንድ ሌሊት ፈነዳ። በዚህ ፋይል ውስጥ እነዚህ ዝርዝሮች ተካተዋል። አንደኛ፣ ከ2000 በላይ ቪዲዮዎችን ተገኝተዋል። እነዚህ ቪዲዮዎች በኤፕስታይን መኖሪያ ቤት ውስጥ በድብቅ የተቀረጹ መሆናቸውም ታውቋል። ሁለተኛ፣ የበረራ ሰነዶች፣ ሎሊታ ኤክስፕረስ የትና ማንን ጭኖ ሲጓዝ እንደነበረ በዝርዝር ተቀምጧል። ሶስተኛ፣ የኢሜል ልውውጦች፣ ኤፕስታይን ከዓለም ታዋቂ ቢሊዮነሮች ጋር ያደረጋቸው የጠበቀ ግንኙነትን የሚያሳዩ ደብዳቤዎች ይፋ ተደርገዋል። በዚህ አዲስ ፋይል ውስጥ ስማቸው የተነሳው ሰዎች ዝርዝር አስደንጋጭ ነው። የቴክኖሎጂው ንጉስ ኤለን መስክ ጀምሮ ከማይክሮሶፍት መስራች ቢል ጌት ድረስ ስማቸው ተጠቅሷል። ለምሳሌ ኤፕስታይን ለኤለን መስክ በ2012 በደሴቱ ላይ ለሚደረግ ግብዣ ጥሪ አቅርቦለት እንደነበረ በፋይል ውስጥ ሰፍሯል። ኤለን መስክ ግን ይህንን ጥሪ ውድቅ ማድረጉንና ከኤፕስታይን ጋር ምንም አይነት ቅርብ ግንኙነት እንዳልነበረው በይፋ ተናግሯል። በሌላ በኩል የቢል ጌት ስም በኤፕስታይን የግል ማስታወሻዎች ላይ በተደጋጋሚ መገኘቱ በጣም ብዙ ጥርጣሬዎችን አስጭሯል። ግን ጥያቄው እዚህ ጋር ነው። እነዚህ ሰዎች በፋይል ውስጥ መገኘታቸው ብቻ ወንጀለኛ ያደርጋቸዋል ወይንስ ኤፕስታይን ለማጥመድና ለማስፈራራት ብላክሜል የሚጠቀምበት ዘዴ ነበር? ብዙ ሰዎች ኤፕስታይን ጓደኛ መሆን ማለት ወንጀለኛ መሆን ማለት ነው ብለው ያስባሉ። መልሱ ግን ውስብስብ ነው። ኤፕስታይን ሰዎችን የሚያጠምድበት የራሱ የሆነ የሸረሪት ድር ነበረው። ከሁሉ በላይ ትኩረት የሳበው የማይክሮሶፍቱ መስራች ቢል ጌት ጉዳይ ነው። በ2026 በውስጡ ሰነዶች ውስጥ ኤፕስታይን ለቢል ጌት የጻፋቸውንና ስለ ቢል ጌት የጻፋቸው በርካታ ድራፍቶች፣ ኢሜይሎች ተገኝተዋል። እነዚህ ሰነዶች እንደሚጠቁሙት ኤፕስታይን ስለ ቢል ጌት ህይወት እና ስለነበሩት ከጋብቻ ውጪ ግንኙነት መረጃ ነበረው። ኤፕስታይን ይህንን መረጃ ቢል ጌትን ለማስፈራራት ብላክሜል ለመጠቀም ሞክሮ እንደነበረ ፋይሎቹ ያሳያሉ። የቢል ጌትስ ወኪሎች ግን ይህንን ፍጹም ከእውነት የራቀና ኤፕስታይን ቢል ጌትስን በሴራ ለመጥለፍ ያደረገው ሙከራ ነው በማለት ውድቅ ያደርጉታል። ነገር ግን ጥያቄው አሁንም እንደቀጠለ ነው። አንድ የዓለም በጎ አድራጊና ቢሊዮነር እንደ ኤፕስታይን ካለ ግለሰብ ጋር ለምን በተደጋጋሚ ተገናኙ? ሌላኛው ስም የቴስላና የኤክስ ባለቤት ኤለን መስክ ነው። በሰነዶቹ ውስጥ በ2012 ኤፕስታይን ለኤለን መስክ የላከው ግብዣ ተገኝቷል። ኤፕስታይን ኤለን መስክን ወደ ግል ደሴቱ እንዲመጣና አዳዲስ ቴክኖሎጂ ሀሳቦችን እንዲያካፍል ጋብዞት ነበር። ኤለን መስክ ግን ለዚህ ምላሽ ሲሰጥ ከኤፕስታይን ጋር ምንም አይነት የቅርብ ግንኙነት አልነበረኝም፣ ጥሪውንም አልተቀበልኩም ብሏል። በፋይሎቹ ውስጥ በኤለን መስክ በደሴቱ ላይ እንደነበረ የሚያሳይ ምንም አይነት የበረራ መረጃ ወይም ፎቶ አልተገኘም። ይህን የሚያሳየው ኤፕስታይን ታዋቂ ሰዎችን በስሙ ለመጠቀምና ስሙም ከትላልቅ ሰዎች ጋር ለማያያዝ ምን ያህል ይጥር እንደነበረ ነው። የእንግሊዝ ንጉሳዊ ቤተሰብ አባል ከፕሪንስ አንድሪው ጋር የተያያዙ መረጃዎች ግን እጅግ የከበዱ ናቸው። ቀደም ሲል ከጆርጂኒያ ጁፌር ጋር በነበረው ክስ ስሙ የቆሸሸው አንድሪው በዚህ አዲስ ፋይል ውስጥ ይባስ ብሎ በማያሳፍር ሁኔታ ፎቶዎቹ ተገኝተዋል። ፎቶዎቹ በማይታወቅ ቦታና ሁኔታ ውስጥ ሆኖ ያሳያሉ። ምንም እንኳን የፎቶዎቹ ትክክለኛ ቦታ ባይታወቁም ፋይሎቹ አንድሪው ከኤፕስታይን ጋር የነበረውን ግንኙነት ቀደም ሲል ከምናውቀው በላይ ጥልቅና የቆየ መሆኑን ያረጋግጣሉ።
ይህ መረጃ በዩናይትድ ኪንግደም ንጉሳዊ ቤተሰብ ይልቅ የፖለቲካ ጫናን ፈጥሯል። የሚገርመው ደግሞ የኤፕስታይን ግንኙነት በቢሊዮነሮች ላይ ብቻ የተገደበ አለመሆኑ ነው። ታዋቂ ሰዎች፣ ምሁራኖችም ፋይል ውስጥ ስማቸው ተነስቷል። አብዛኛው ከኤፕስታይን ጋር ስላደረጉት ግንኙነት ይህ የግል ጉዳይ ነው ብለው እያንዳንዱ መልስ ሰጥተዋል። ፋይሎቹም በጥልቀት ስንመለከት ኤፕስታይን ሰዎችን የሚያጠምድበት ስልት ግልጽ ይሆንልናል። አንደኛ፣ ገንዘብና ድጋፍ። ለታዋቂ ለምሁራንና ተመራማሪዎች ለጥናታቸው የሚሆን ገንዘብ በቢሊዮኖች የሚቆጠሩ ገንዘቦችን ኢንቨስት ያደርግላቸዋል። ሁለተኛ፣ ታዋቂነት። ሰዎች ከዓለም አቀፍ መሪዎች ጋር ያገናኛል። ሶስተኛ፣ ጥቁር መዝገብ ብላክ ሜል። አንዴ ወደ ግብዣው ከመጡ በኋላ በድብቅ ካሜራዎች ምስላቸውን በመቅረጽ ለወደፊት በማስፈራሪያነት ይጠቀምባቸዋል። በመጀመሪያ አንድ ነገር ግልጽ እናድርግ። ብዙ ሰዎች እንደሚገምቱት ክላይንት ሊስት የሚል ርዕስ የተሰጠው አንድ ወጥ የሆነ ሰነድ በፋይሎቹ ውስጥ አልተገኘም። ነገር ግን ኤፕስታይን ብላክ ቡክ ጥቁር መዝገብ ተብሎ በሚጠራ የግል አድራሻ ደብተር ነበረው። በዚህ 2026 በተለቀቀው ፋይል ውስጥ ይህ መዝገብ ከ90 በላይ ገጾች ያሉት ሲሆን በመቶዎች የሚቆጠሩ የዓለም ታዋቂ ሰዎች ስም፣ ስልክ ቁጥር እና የግል አድራሻ ይዟል። በዚህ ዝርዝር ውስጥ ስማቸውም ከመገኘቱ ብቻ ደንበኛ ናቸው ማለት ባይሆንም ኤፕስታይን ከመላው ዓለም ሀያላን ጋር የነበረውን ግንኙነት ጥልቀትም ያሳያል። ኤፕስታይን የራሱ የሆነ የቦይንግ 727 አውሮፕላን ነበረው። ይህ አውሮፕላን በታሪክ ውስጥ ሊትዋል ኤክስፕረስ በሚል መጥፎ ስም ይታወቃል። ለምን? ምክንያቱ ይህ ነው። አውሮፕላኑ ታዋቂ ሰዎችን ወደ ኤፕስታይን የግል ደሴት ለማመላለስ የሚያገለግል የጭካኔ ተግባራትን መፈጸሚያ ስለነበረ ነው። በ2026 ፋይሎች ውስጥ የተካተቱት የበረራ መዝገቦች ፍላይት ሎጎስ የሚከተሉት ነጥቦች ናቸው። የቀድሞ ፕሬዝዳንት ቢል ክሊንተን በበረራ መዝገቦቹ መሰረት ክሊንተን በኤፕስታይን አውሮፕላን ውስጥ በተደጋጋሚ ተገኝተዋል። ክሊንተን ለሰብአዊ እርዳታ ስራ የተጠቀሙበት ቢኖሩም አዲሶቹ ሰነዶች ግን የበረራዎች ብዛትና መዳረሻቸው ብዙ ጥያቄዎች የሚያስነሱ መሆናቸውን ያሳያሉ። ሁለተኛ፣ ዶናልድ ትራምፕ። ምንም እንኳን ትራምፕ ከኤፕስታይን ጋር የነበራቸውን ግንኙነት ካቋረጡ ዓመታት ቢቆጠሩም በዘጠናዎቹ መጀመሪያ ላይ በአውሮፕላኑ ውስጥ የተሳፈሩባቸው አጋጣሚዎች በሰነዶቹ ውስጥ ሰፍሯል። ቢሊዮነሮቹና ሳይንቲስቶቹ ከስቲቨን ሃኪንግ ጀምሮ ታዋቂ የፋይናንስ ባለሙያዎች ድረስ በዚህ አውሮፕላን ተጉዘዋል። በቨርጂን አይርላንድ የሚገኘው የኤፕስታይን የግል ደሴት በኃጢአት ደሴት የተሞላች ናት። ሲን አይስላንድ በሚል ይታወቃል። በ2026 የወጡት ሰነዶች በደሴቱ ላይ ስላሉት ሚስጥራዊ ህንፃዎች አዲስ መረጃዎችን ይዘዋል። ለምሳሌ በደሴቱ ላይ የሚገኘው ሰማያዊና ነጭ ባለመስመር ህንፃ ውስጡ ምን ይከናወን ነበር? ለዓመታት ሰዎች ይህንን ህንፃ በቤተ መቅደስ ቅርስነት ያለው ዓለም እንደሆነ ሲጠይቁ ቆይተዋል። አዲሶቹ ፋይሎች እንደሚያሳዩት ህንፃው በውስጡ ሰፊ የሆነ የድብቅ ካሜራ መቆጣጠሪያ ክፍል እና እጅግ ዘመናዊ የሆኑ ድምጽ መቅጃ መሳሪያዎችን ይዞ ነበር። ይህ የሚያረጋግጠው ኤፕስታይን ወደ ደሴቱ የሚመጡ እንግዶችን ሙሉ በሙሉ በድብቅ ይቀዳቸው እንደነበረ ነው። የኤፕስታይን አስፈሪው ስልት። ኤፕስታይን ለምን አልተያዘም? ለምንስ ለዓመታት ከህግ በላይ ሆኖ ቆየ? መልሱ በእነዚህ ፋይሎች ውስጥ ይገኛል። ኤፕስታይን የመጀመሪያው ንጉስ ነበር። በ2026 ፋይሎች ውስጥ የተገኙት የግል ደብዳቤዎች እንደሚያሳዩት ኤፕስታይን ከአንድ ታዋቂ ፖለቲከኛ ወይም ከአንድ ቢሊዮነር ጋር ሲገናኝ ወዲያውኑ ድክመታቸውን ያጠና ነበር። ከዚያም በደሴቱ ላይ በድብቅ የተቀረጹ ቪዲዮዎችን በመጠቀም ይህን ካላደረግ ምስሉን አወጣዋለሁ በሚል በማስፈራሪያ ብላክሜል ስልጣኑን ያጠናክር ነበር። የሰነዶች ስብስብ ኤፕስታይን እንዴት የዓለምን ፖለቲካ በጓሮ በር ይዘውር እንደነበረ ቁልጭ አድርጎ ያሳያል። ነገር ግን ትልቁ ጥያቄ ገና አልተመለሰም። ኤፕስታይን ይህን ሁሉ መረጃ ይዞ እያለ በቁጥጥር ስር ከዋለ በኋላ በድንገት እንዴት ሊሞት ቻለ? በእርግጠኝነት ራስን አጥፍቷል እያሉ ያወሩበታል፣ ወይንስ በዚህ ፋይል ውስጥ ስማቸው ከተጠቀሱት ሀያላን ሰዎች ዝም እንዲል አድርገውታል ብለው ይነጋገራሉ። አሁን ግን ወደ መጨረሻው ምዕራፍ እንገባለን። ኦገስት 10 2019 በኒውዮርክ በሚገኘውና እጅግ ጥበቃ በሚደረግለት ሜትሮፖሊታን ኮርፖሬሽን ሴንተር ውስጥ አንድ አስደንጋጭ ዜና ተሰማ። የዓለማችንን ሚስጥር በይፋ የያዘው ጄፍሪ ኤፕስታይን በሴሉ ውስጥ ሞቶ ተገኘ። ይፋዊ መግለጫ ራሱን አጠፋ ቢልም በ2026 የወጡት ሰነዶች ግን ታሪኩ ሌላ መልክ ይሰጡታል። አንደኛ፣ ካሜራዎቹ ኤፕስታይን ከሞተ በሌሊት በሴሉ አካባቢ የነበሩ ሁለት የጥበቃ ካሜራዎች በቴክኒክ ብልሽት ምክንያት አልሰሩም ተብሎ ነበር። ይህ ለዓመታት የሴራ ትንታኔ መነሻ ሆኖ ቆይቷል። ይሁን እንጂ በ2026 በተለቀቀው የዲኦጄ ፋይል ውስጥ ከዚህ ቀድሞ ታይተው የማያውቁ 2000 ቪዲዮዎች ተካተዋል። እነዚህ ቪዲዮዎች ኤፕስታይን ሲል በቀጥታ
የተወሰዱ ባይሆኑም በዚያ ሌሊት በኮሪደሩ ሃልዌይ ውስጥ የነበረውን እንቅስቃሴ ያሳያሉ። ሰነዶቹ እንደሚጠቁሙት ኤፕስታይን ከመሞቱ ጥቂት ሰዓታት በፊት ያልታወቁ ግለሰቦች ወደ እስር ቤቱ አካባቢ ታይተዋል። ይህ መረጃ ኤፕስታይን ተገድሏል ለሚሉ ሰዎች ትልቅ ግብዓት ሆኗል። እስከዛሬ ኤፕስታይን ከ2500 በላይ ህፃናትንና ከ3041 ሴቶች በላይ ጥቃት ፈጽሟል። እንደዛም ሆኖ ህፃናቶቹን በጣም በሚያንገላታና ይህንን ቪዲዮ ለምትመለከቱትም ተመልካቾችም ለመንገርም በጣም የሚያዳግት መረጃ ይዟል። ይህም ከነዚህ መካከል ህፃናቶቹን አግተው ወደዛ ደሴት ከወሰዷቸው በኋላ የተለያዩ የማይፈልጉትን ወስባዊ ትንኮሳ ካደረጓቸው በኋላ ፍሪጅ ውስጥ በመክተት ልጆቹን ፍሪዝ ካደረጓቸው በኋላ ከዛ በማውጣት ደግሞ ስጋቸውንና ቆዳቸውን ገፈው በመቀቀል እዛ ላሉት ሴሌብሪቲዎች ያከፋፍላሉ። እነዛ ሴሌብሪቲዎቹም ይህንን ነገር ሲመገቡ በድብቅ ቪዲዮ ይቀረጻል። በዛ ቪዲዮ ብላክሜል ብሎ እሱ በሚጠራው ፋይል ውስጥ በማካተት እነዚህን ሰዎች እያስፈራራ ሁሉን ነገር ያስደረጋቸዋል። በጣም ብዙ እናቶች አንብተዋሉ። በጣም ብዙ አባቶችም በዛው ልክ አንብተዋል። ይህ የተፈጠረው እንግዲህ ከትምህርት ቤቶች ህፃናቶችን በመውሰድ እናም ትልልቅ ሴቶችን ከዩኒቨርሲቲዎች በመልቀም ይህንን ተግባር ሲሰራ ቆይቷል። ክቡራትና ክቡራን የጄፍሪን ኤፕስታይን ታሪክ በጥቂት ግለሰቦች ወንጀል ብቻ አይደለም። ይህ ታሪክ በገንዘብ በስልጣንና በዝምታ የተገነባ የአንድ ትውልድ ትልቅ ጠባሳ ነው። ዛሬ በ2026 እጃችን ላይ የገቡት 3.5 ሚሊዮን ገጾች አንድ ነገር ያረጋግጣሉ። ዓለማችን የሚመሩት የቴክኖሎጂውን የሚቆጣጠሩትና ህግን የሚያወጡት አካላት እንኳን ሳይቀሩ ከጨለማው ዓለም ጋር ግንኙነት ሊኖራቸው እንደሚችል ይተነትናል። የዝምታው ግድግዳ አንድ ባንድ እየፈረሰ ይገኛል። ላለፉት 10 ዓመታት ኤፕስታይን ከህግ በላይ ነኝ ብሎ እንዲያስብ ያደረገው የሱ ብልህነት ብቻ አልነበረም። ይልቁኑ በዙሪያው የነበሩት ሀያላን ሰዎች ዝምታና ድጋፍ ነው። ነገር ግን አሁን ያ ዝምታ ተሰብሯል። በሺዎች የሚቆጠሩ ቪዲዮዎች፣ ኢሜይሎችና የበረራ መዝገቦች ዛሬ በፀሐይ ብርሃን ስር ሆነው እውነቱን እየመሰከሩ ነው። ምንም እንኳን ኤፕስታይን በሞት ቢያመልጥም እሱ ጥሏቸው ሄዳቸው ሚስጥሮች ግን ዛሬም ድረስ በህይወት ያሉትን ሀያላን እያስጨነቁ ይገኛሉ። ትልቁ ትምህርት ከዚህ ሁሉ ታሪክ የምንማረው አንድ ትልቅ ቁም ነገር አለ። ስልጣን ያለ ተጠያቂነት፣ ገንዘብ ያለ ስነ ምግባር፣ ዝና ያለ ሰብአዊነት መጨረሻቸው ጥፋት መሆኑ ነው። እነዚህ ፋይሎች የተለቀቁት ለወሬ ብቻ አይደለም፣ ይልቁንም ለወደፊቱ ትውልድ እንዲህ አይነት ግፍ በድጋሚ እንዳይፈጸም ማስጠንቀቂያ እንዲሆኑ ነው። ለተጎጂዎች ፍትህ ተገኝቷል ወይ? ለዚህ ጥያቄ መልሱ አዎንና አይደለም የሚል ነው። አዎን ስንል ምክንያቱም የዓለም ህዝብ እውነቱን ስላወቀ፣ አይደለም ስንል ደግሞ ምክንያቱም ብዙ ሰዎች ተጎጂዎች የደረሰባቸው የስነ ልቦናዊ ጉዳት በካሳ ሊመለስ ስለማይችል፣ ሆኖም ግን ስሞቻቸው በታሪክ መዝገብ ላይ በጀግንነት የሚሰፍሩ እነዛ ሴቶች ዛሬ ስላለው ግልጸኝነትና ዋነኛ የድል ባለቤቶች ናቸው። የኤፕስታይን ፋይሎች ታሪክ እዚህ ላይ አያበቃም። ገና ያልተካተቱ በሚሊዮኖች የሚቆጠሩ ሰነዶች አሉ። ምናልባትም ነገ ሌላ አዲስ ስም፣ ሌላ አዲስ ሚስጥር ሊወጣ ይችላል። እኛ ግን እንደ ሁልጊዜው እውነቱን ፍለጋ ጉዟችንን እንቀጥላለን። የዛሬው ዝግጅታችን ይህንን ይመስላል። እናንተስ ስለ ኤፕስታይን ፋይሎች ምን ታስባላችሁ? በእርግጥ ኤፕስታይን ራሱን አጥፍቷል ብላችሁ ታምናላችሁ ወይስ በእነዚህ ፋይሎች ውስጥ ስማቸው የተጠቀሱ ሰዎች ገድለውታል ብላችሁ ታስባላችሁ? ይህንን ኮሜንት ላይ ያስፈሩልኝ። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ሚስጥራዊ ታሪኮችን በዝርዝር ስለምንከታተል ለዛሬውኑ አበቃን። ሰላም ቆዩን።